ፋሚሊ እንዴት ናቸው? ዛሬ መረጃ ለመስጠት የመጣሁት አዲስ በፖፕ ላይ የተፈጠረ ነገር አለ። ያን የተፈጠረ ነገር ምንድነው? ኤጀንሲ የሆነን ሰዎች ስፔሻሊ ማይ ሆስት የሚል ገብተን ኤጀንሲ ቦታ ገብተን ማይ ሆስት የሚል ቦታ ገብተን እዛ ያሉ የሆስቶች ዝርዝር ውስጥ በሆስቶቹ አይዲ ስር ቀይ ምልክት አለች። ስፔሻሊ ከቅርቡ በዚህ 15 ወይ ደግሞ 20 ቀን ወደኛ የተቀላቀሉ አዳዲስ ሆስቶች ካሉ እነዛ ሆስቶች ወደኛ ከሌላ ቦታ ወደኛ የተቀላቀሉ ከሆነ ወይም ደግሞ ከኛ ስር አውጥተን ኤጀንሲ ያደረግነው ከኛ ስር አውጥተን ኤጀንሲ አድርገነው ስራ ላይ ያለ እዛ አዲስ ኤጀንሲ የሆነ አካል ማይ ሆስት ሲገባ ኤጀንት ገብቶ ማይ ሆስት ሲገባ በራሱ ስም ላይ የቀይ ምልክት አለች። ያቺ ቀይ ምልክት ምንድናት? ለምሳሌ እዚህ ፎቶ ላይ እንደምታዩ ከአይዲ ስር ቀይ ምልክት አለች፣ የዋርኒንግ ማለት ነው። ቀይ ምልክት አለች። እነዚህ ሶስት አሁን ለምሳሌ በዚህ ኤጀንሲ ስር ያሉ ልጆች ናቸው። በስሩ እነዚህ ሶስት ሰዎች ቀይ ምልክት ተደርጎባቸው ይህ ቀይ ምልክት ለምን ሆነ እንዴት የሚለው ነገር ላይ በቅርቡ እሱ ጋር ጆይን ያደርጉ ናቸው ማለት ነው። በቅርቡ ወደ እሱ ጋር ጆይን ያደርጉ ናቸው። ኦኬ ፋሚሊ፣ ቅድም እንደተገለጸው ቀይ ምልክት አለ የተደረገ። ያንን ቀይ ምልክት ምንድን ነው ማወቅ ይጠብቅብናል። ስለዚህ ይሄ ቀይ ምልክት ለ45 ቀን ነው። 45 ቀን በእኛ ስር ሆነው ለእኛ ኤጀንሲ ምንም አይነት ኮሚሽን እነሱ በሚንቀሳቀሱበት ሰዓት ላይ ምንም አይነት ለእኛ ኮሚሽን አይታሰብልንም ማለት ነው ለ45 ቀን። ምክንያቱም አዲስ ስለሆኑ 45 ቀን ለእኛ ኮሚሽን አይታሰብልንም ማለት ነው። እነሱ የሚሰሩት ስራ ግን ለእነሱ ምንም አይነት የሚቀንስባቸው ነገር አይኖርም። ለኤጀንሲ ግን ኮሚሽን አይታሰብም ነው ለ45 ቀን፣ ወይ ደግሞ እኛ ስር 45 ቀን መቆየት አለባት ማለት ነው። ከ45 ቀን በኋላ ግን ኖርማል አክቲቪቲ ካለ እነዚህ አክቲቪቲ ኮሚሽኑ ይታሰብልናል ማለት ነው። ይሄ ነገር ለምን መሰላቸው የተደረገ? ኤጀንሲ ዋናው ሆስቶች በየጊዜው በተለያዩ ምክንያቶች ከአንድ ኤጀንሲ ወደ አንድ ኤጀንሲ ከአንድ ኤጀንሲ ወደ ኤጀንሲ እየቀያየሩ ወይ ደግሞ ሄልፕ ሴንተር በመግባት መውጣት ይፈልጋሉ የሚል መጨቅጨቅም ስላለ ያንን ነገር ለመከላከል ነው። አንድ ቦታ ላይ መቆየት አለባቸው ተብሎ ስለሚታሰብ ነው የተደረገው። ስለዚህ ኤጀንሲዎች እንዳትፈሩ፣ እንዳትደነግጡ፣ የሆነ ምን መጣብኝ ምናምን የሚል ነገር እንዳታሰቡ ነው ይህን ቪዲዮ የተሰራው። አመሰግናለሁ። ማንኛውም ጥያቄ ካላችሁ ግን ኮሜንት ለመጣፍ ትችላላችሁ።